2024 ላይ አንድ የስልክ ካሜራ ማንኛውም የሴሪኤ ተከላካይ ሊያደርገው የማይችለውን ነገር አደረገ። ያዘው። ሳይዘጋጅ ሚዛኑን ስቶ በሪዮ ፋቬላ መሬት ላይ ተቀምጦ የቢራ ጠርሙስ ይዞ በቅጽል ስሙ ሳይሆን በትክክለኛው ስሙ በሚጠሩት ጓደኞቹም ተከቦ የኢንተርኔት ማህበረሰብ መጀመሪያ ላይ ይህ ሰው ማን እንደሆነ አላወቀም ነበር። በኋላ ግን ለየው። ወዲያውም የእግር ኳስ ዓለም በድንጋጤና በአድናቆት አበደ። ምክንያቱም ይህ ሰው ትንሽ የወፈረው የላላውና ድምፁን ከፍ አድርጎ የሚስቀው በአንድ ወቅት በምድራችን እጅግ በጣም የሚፈራ የግራ እግር ባለቤት ነበር። ሰዎች ይህን ሰው ተራ ተጫዋች ብለው ጠርተውት አያውቁም። ነገር ግን ኤምፐረር ወይም ንጉሠ ነገሥት እያሉ ነበር የሚጠሩት። አያችሁ፣ ይህ ታሪክ ህይወቱ ስላከተመለትና ስለወደቀ የእግር ኳስ ተጫዋች የሚተርክ አይደለም። ይህ ታሪክ ዙፋኑን በገዛ ፈቃዱ ጥሎ ስለሄደ ንጉሥ ነው። ንጉሱ ደግሞ መቼም ቢሆን በገንዘብ ሊገዛ የማይችለውን ዙፋን ነበር የፈለገው። ግን ደግሞ እንዴት ነው አድሪያኖ ከዚህ ወደዚህ የተሸጋገረው? እሱን ለማወቅ እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ እፈልጋለሁ። ይህ አደስ ክሪኤቲቭ ነው። ጣፋጭና ማራኪ የእግር ኳስ ታሪኮችን መስማት ስትፈልጉ የምትከፍቱት ቻነል እንዲሆን አሁኑኑ ሰብስክራይብ አድርጉ። ቪዲዮውን ማየት ስትጀምሩ ደግሞ ላይክ ብላችሁ ጀምሩት። ታሪኩ የሚጀምረው ሪዮ ዲ ጄኔሮ ውስጥ ነው። ሪዮ ዲ ጄኔሮ ማለት ደግሞ በአንድ በኩል ማራኪ የሆነ የቱሪስት ገጽታ ያላት፣ ከሱ በስተጀርባ ደግሞ ፋቬላ የሚባሉት በጣም ብዙ ማፊያዎች የሚንቀሳቀሱበት ሰፈር ያቀፈች ናት። አድሪያኖ ሊቼ ሪቤሮ የተወለደውም በነዛ ፋቬላዎች ውስጥ ነበር። ፋቬላ ውስጥ ደግሞ እግር ኳስ እንደ ሰርቫይቫል ነው። ታኬታ ጫማ የለም፣ ትክክለኛ የመጫወቻ ሜዳም የለም፣ ምንም አይነት ዋስትናም የለም። ከአድሪያኖ ዘንድ የነበረው ብቸኛው ትልቅ ነገር አባቱ ነበር። አባቱ አልሚር ደግሞ ተራ አባት አልነበረም። የአድሪያኖ ህልም ኢንጂነር ነበር። አድሪያኖ ገና ልጅ እያለ ለምልመላ ፈተናዎች በባዶ እግሩ እየጎተተ የወሰደው አባት ነበር። እንዲሁም ያለ ዲሲፕሊን የሚገኝ ተሰጥኦ ዝም ብሎ ጫጫታ እንደሆነ ያስረዳውም አባቱ ነበር። ያ ህልም ደግሞ እውን እንዲሆን በሚጣጣሩበት ወቅት እናቱ መላውን ቤተሰብ አንድ አድርጋ አጽንታ ያዘች። ካለ እርሷ መስዋዕትነት እንደዚህ አይነት ስኬት መቼም ቢሆን አይሳካም ነበር። አድሪያኖ ደግሞ እግር ኳስ የተጫወተው ታዋቂ ለመሆን አልነበረም። እሱ እግር ኳስ የተጫወተው የአንድን ሰው ኩራት ለመግዛት ነበር፣ ያባቱን። ከዛም እድል ቀንቶት በ15 ዓመቱ የፍላሚንጎ የታዳጊዎች ቡድን ያናውጠው ጀመረ። በ18 ዓመቱ ደግሞ የሀገሩ የብራዚል ቢጫ ማሊያ መልበስ ጀመረ። ያ ከደሃው ከፋቬላ መንደር የወጣው ታዳጊ የታላቅነትን በር እያንኳኳ ነበር። ታላቅነትም በሩን ሊከፍትለት ጥቂት ቀርቶት ነበር። መጫወት የጀመርኩት በፍላሚንጎ ነበር። የዕለት ተዕለት ትግሌ ምን ይመስል እንደነበር ተመልከት። የምኖረው በጣም ሩቅ በሆነው ፔኛ ውስጥ ነበር። ቤተሰቦቼ መኪና አልነበራቸው። ጉዜ ከኡርካ ይጀምራል። በዚያን ጊዜ ምንም አይነት ዋና አውራ ጎዳና አልነበረም። ከዚያ ቲጁካ፣ ከዚያም ደግሞ ፔኛ። ታዲያ እንዴት አድርጌ ነው የምማረው? 5ኛ ክፍልን 5 ጊዜ ወደው። አያችሁ፣ አድሪያኖ ገና በ19 ዓመቱ ወደ ጣሊያን የአውሮፕላን ቲኬት ይቆርጣል። ኢንተር ሚላን በአውሮፓ ውስጥ ገና ማንም ለማያውቀው ታዳጊ ልጅ ከፍተኛ መጠን ያለው ገንዘብ ከፈለ። አውሮፓውያንም ምክንያቱ ምንም ሊገባቸው አልቻለም። ነገር ግን ትንሽ ነበር የቀራቸው። በውሰት ውል ወደ ፓናማ ያቀናው አድሪያኖ ከአድሪያን ሙቱ ጋር በመጣመር በሴሪኤ ውስጥ ለዓመታት ከታዩት እጅግ አስፈሪ የፊት መስመር ጥምረቶች አንዱን በመፍጠር የተከላካይ ክፍሎችን ማመስ ጀመረ። እሱ ግቦችን ያስቆጠረ የነበረው በተራ መንገድ አልነበረም። የፎርማሲዮን ተከላካዮችን ያፈራርሳል። ሊያስቆሙት የሚገቡ ታክሎችን እየገፋ ያልፋል። ግቦቹን የሚደመድምበት የግራ እግሩ ደግሞ ከእግር ኳስ ጥበብ ይልቅ የኃይል ጥቃት ድርጊትን ይመስል ነበር። ወደ ኢንተር በመጣው ጊዜ ለክለቡ ፕሬዚዳንት መጀመሪያ የተናገርኩት ነገር እሱ እንዲቆይ ይፈልጋለሁ፣ ምክንያቱም አብሬው መጫወት የምፈልገው ምርጥ ተጫዋች እሱ ነው የሚል ነበር። ምክንያቱም የእሱ አጫወት ልክ እንደ አውሬ ነበር። ከማንኛውም አቅጣጫ መምታት ይችል ነበር። ማንም ሊገፋውም ሆነ ኳስ ሊቀማው አይችልም ነበር። ፍጹም አውሬ ነበር። የገጠመው ጉዳት ሊያስቆመው ቢሞክርም አልተሳካለትም። ይበልጥ ተቆጥቶ ተስሎና ተርቦ ነበር የመጣው። በፓርማ የነበረውን ቆይታ በመላው አውሮፓ ያሉ የተጫዋቾች መልማዮችን
ደግሞ እንዲያዩት ባስገደደ አስደናቂ የጎል ማስቆጠር ታሪክ ደመደመ። ኢንተር ሚላን ግን ይህን ሁሉ ከሩቅ ሲከታተል ነበር። እሱን አሳልፎ በመስጠቱ ስህተት መስራቱ ተረድቶ 2004 ላይ ደግሞ ወደ ቤቱ እንዲመለስ አደረገ። ጥር 2004 ላይ ወደ ቤቱ ለመመለስ በሸጠበት ዋጋ ላይ እጥፍ የሚጠጋ ገንዘብ ከፍሎ አመጣው። በዚህ ጊዜ ግን ድጋሚ በውሰት መሄድ የሚባል ነገር አልነበረም። ዙፋኑ ሙሉ በሙሉ የሱ ነበር። በዚህ የውድድር ዘመን ከሱ ጋር የተጫወተ ሰው ብትጠይቁ መልሱ አንድና ተመሳሳይ ነበር፣ ፍርሃት። ዝላታን ኢብራሂሞቪች እንኳን ሳይቀር እንደሱ አስፈሪ ተጫዋች አይቶ እንደማያውቅ ተናገረ። 2004 ደግሞ የብቃቱ ማማ ላይ የደረሰበት ጊዜ ነበር። ከብራዚል ብሔራዊ ቡድን ጋር የኮፓ አሜሪካ ክብርን ተቀዳጀ። የውድድሩ ከፍተኛ ጎል አስቆጣሪ በመሆንም የውድድሩ ምርጥ ተጫዋች ተባለ። የወርቅ ጫማ፣ የወርቅ ኳስ ስሙ ከባላንዶር ሽልማት ጋር አብሮ መነሳት ጀመረ። በዚህ ዓመትም በዓለም ዙሪያ ከፍተኛ ድምጽ ካገኙት ምርጥ ተጫዋቾች መካከል አንዱ ሆኖ አጠናቀቀ። እድሜው ገና 22 ነበር። የእግር ኳስ ዓለምን በሱ ዙሪያ ይሽከረከር ነበር። ከዚያም ስልኩ ይጠራል። ነገር ግን ከዛ ስልክ የሰማው ድምጽ ማንም ልጅ ሊሰማው የማይዘጋጅበት ቃል ነበር። አባቱ አርፏል። ይህንን ድርጊት በአይናቸው ያዩ የቡድኑ አጋሮች እንደሚናገሩት በወቅቱ ድምፁን አጥፍቶ አልነበረም ያለቀሰው፣ ጮኸ። ስልኩንም ወርውሮ ሰበረው። ያ ድምፅ እነሱ እንደሚሉት ከሆነ መቼም የማይረሱት ድምፅ ነበር። ከዚያች ቀን ጀምሮ በአንድ ወቅት በእግር ኳስ ሜዳ ላይ ሊነኩት የማይችሉት የመሰለው ያ ሰው በኢንተር ሚላን የነበሩ የቅርብ ጓደኞቹ ሊጠብቁትና ሊንከባከቡት እንደሚገባ የሚሰማቸው ሰው ሆነ። ምክንያቱም አድሪያኖ ታናሽ ወንድማቸው ነበር። ነገር ግን አድሪያኖ ሊወድቅበት ከተዘጋጀው የገደል ማማ ስቦ የሚመልሰው ጠፋ። አያችሁ፣ አድሪያኖ ያጣው አባቱን ብቻ አልነበረም፣ የህይወት አቅጣጫ መጠቆሚያ ኮምፓሱን ጭምር ነበር ያጣው። በሰው ሀገር በሆቴል ሩም ውስጥ ብቻውን ቁጭ ብሎ ከራሱ ጋር ማውራት ጀመረ። ከአባቱ ጋር ያደረገውን የመጨረሻውን ውይይትም ደጋግሞ ማሰብ ጀመረ። የዚህ ታሪክ ክፍል ደግሞ ምንም አይነት ቪዲዮ የለውም፣ ያለው ጸጥታ ብቻ ነው። የአድሪያኖ የንጉሠ ነገሥቱ መርከብ አቅጣጫዋን ስታ መንሳፈፍ የጀመረችው በዚህ ጸጥታ ውስጥ ነበር። እዚህ ጋር አንድ ማወቅ ያለባችሁ ነገር አለ። ሐዘን ለትሬኒንግ ስኬጁል ምንም አይነት ደንታ የለውም። እሱ ብቻ ግን አይደለም፣ ለኮንትራቶች፣ ለተክለ ሰውነት ብቃት ደረጃ ወይም የደጋፊውን ተስፋ የመጠበቅ ደንታ የለውም። ስለዚህ አድሪያኖም ሊያገኘው ወደሚችለው ብቸኛ ማደንዘዣ ፊቱን አዞረ። ህይወቱ በሌሊት ሆነ። የሚጠጣውም አልኮል ብቻ ሆነ። ወደ ልምምድ በሚመጣበት ሰዓትም ብቃቱ የወረደና ክብደቱ የጨመረ ነበር። ትኩረቱንማ መሰብሰብ አይችልም ነበር። ቀደም ሲል ለአባቱ ሲጫወት የነበረው አድሪያኖ አሁን ላይ ግን የሚጫወትለት ምክንያት አጣ። ከአውሮፓ እግር ኳስ ስመለስ እረፍት ወሰዱ። ለምን እንደሆነ ግን ማንም አልተረዳኝም ነበር። ጋዜጠኞቹ አድሪያኖ በሚሊዮኖች የሚቆጠር ገንዘብ ሊያገኝ ይችል ነበር እያሉ ያወሩ ነበር። እኔ ግን ግድ አልነበረኝም። የራስህ ደስታ ከገንዘብ በላይ ዋጋ አለው። በእርግጥ ያ ገንዘብ የተሻለ ኑሮ እንድትኖር ይረዳሃል፣ ቤተሰብንም ትረዳበታለህ። ግን የራስህ ደስታስ? ያኔ ወጣት ስለነበርኩ ሰዎች ሞኝ እንደሆንኩ ይናገሩ ነበር። ግን ሞኝ አልነበርኩም። ምን ያህል ገንዘብ ማግኘት እንደምችል እያወቅኩም እንኳ ያንን ምርጫዬን መረጥኩ። አሁንም በውሳኔ እጸናለሁ። ወደ ብራዚል የተመለስኩት በእርግጥም እዚህ መመለስ እንዳለብኝ ስላወቅኩ ነው። እናም ወደ ጣሊያን በሄድኩ ቁጥር ሰዎች እግር ኳስን ለምን ተውከው ይሉኛል። ሁሉም ነገር በፍጥነት ነበር የሆነው። ያንን ሁሉ ነገር መቋቋም ከባድ ነበር። በፋቬላ ውስጥ ከሚኖርና ምንም ከሌለው ተራ ሰው ተነስተ ኢምፔረር ተብለ መጠራት፣ ይህ በጣም ትልቅ ኃላፊነት ነው። ግን ደግሞ የታሪኩ መጨረሻ እንደዛ እንዲሆን አልፈለገም ነበር። ስለዚህ ወደ ቤቱ መመለስ ፈለገ። ብራዚልም ልክ ጠፍቶ እንደተመለሰው ልጇ በደስታና በክብር መልሳ ተቀበለችው። ደጋፊዎች የሱን ማሊያ ለመግዛት ብቻ በሱቆች ደጃፍ መሰለፍ ጀመሩ። በተመለሰበት የመጀመሪያ ጨዋታ ላይም ጎል አስቆጠረ። በዚያች ምሽትም ንጉሠ ነገሥቱ ወደ ዙፋኑ እንደተመለሰ ተቆጠረ። ነገር ግን ከሐዘን መፈወስ መቼም ቢሆን ቀጥተኛ መስመር አይደለም። በድጋሚ አገረሸበት። ናይት ላይፉ፣ የማታ ህይወቱ መልሶ ሳበው። ከዚህም ጋር ተያይዞ የሜዳ ላይ ብቃቱ አብሮት ተደረመሰ። ወንድሜ፣ መጫወቴን ለመቀጠል አይሙሬ የተረጋጋ አልነበረም። የራሴ ማንነት አልተሰማኝም ነበር። የአባቴ ሞት በእሱ ማመካኘት ባልፈልግም በስነ ልቦናዬ ላይ ትልቅ ተጽዕኖ አሳድሯል። ራሴን መሆን አልቻልኩም። ከእንግዲህ በደስታ መጫወት አልቻልኩም። ያንን የስሜት መነሳሳት ታውቀዋለህ? እሱ ከእንግዲህ አልነበረኝም ወንድም። በስተመጨረሻም ወደ ቤቱ አቅፎና ደግፎ የመለሰው እሱን ከማሰናበት ውጪ ሌላ አማራጭ አልነበረው። ነገር ግን አድሪያኖ ራሱን መፈለግ ገና አላቆመም ነበር።
2009 ላይ ከጨዋታ ታክቲክም ሆነ ከዝውውር ዋጋ ጋር ምንም አይነት ግንኙነት የሌለውን አንድ ውሳኔ ወሰነ። ወደ ፍላሜንጎ ተመለሰ። አባቱ ቀድሞ ተቀምጦ ይመለከተበት ወደ ነበረው የተመልካች ወንበር። በዚህች ምድር ላይ እስካሁንም ድረስ የትውልድ ሰፈሩን ጠረን የሚያስተጋባ ወደዛ የትውልድ ቦታው። ነገር ግን ያንን ማሊያ መልሶ ባጠለቀበት ወቅት የሆነ ነገር በውስጡ ተቀየረ። በልምምድ ወቅት ቀድሞ የሚገኝ ልክ በአንድ ወቅት ራሱን ይፈልግ እንደነበረው ሁሉ ታናናሽ የክለቦቹ አባላትም መምከርና መገሰጽ ጀመረ። እንዲሁም ከብዙ ዓመታት በኋላ ከራሱ ጋር ሰላም የፈጠረም ይመስል ነበር። በጠንካራ ሁኔታ ልምምድ አደረገ። በቦታውም ተገኘ። የተጫወተው ለዛች በየወሩ የምትጻፍለት የቼክ ደሞዝ አልነበረም። ለጋዜጣ የፊት ገጽ ዜናም አልነበረም። ይልቁንም ለነበረበት የክብር ዕዳ ለመክፈል ባለው ስሜት እንጂ ለክለቡ፣ ለደጋፊዎቹ እንዲሁም ይህንን ሁሉ ነገር አስጀምሮ ላለፈው ሰው መታሰቢያ። እናም በጥቂት ወራት ውስጥ ፍላሚንጎ በ7 ዓመታት ውስጥ ለመጀመሪያ ጊዜ የሊጉን ዋንጫ ተቀዳጀች። ሰዎቹም እንዴ አድሪያኖማ ትናንት፣ ዛሬም፣ ነገም መቼም ቢሆን ንጉሠ ነገሥት ነው አሉ። በዚሁ መልክ ብርታትን ያገኘ አድሪያኖ ለአንዴና ለመጨረሻ ጊዜ እድሉን ለመሞከር ይወስናል። 2010 ላይ ወደ አውሮፓ ተመለሰ። በዚያ ጊዜ ያቀናው ወደ ሮማ ነበር። ያ የድሮ አስማታዊ ብቃቱ ዳግም ሊያንሰራራ ይችላል ብለው በሚያምኑ በሺዎች የሚቆጠሩ ሰዎች አቀባበል አደረጉለት። ክለቡም ልክ እንደ አንድ የጦር ጀግና በክብር አስተዋወቀው። ገና ኳሷን ሳይነካት የሱ ደጋፊዎች ስሙን ይዘምሩ ነበር። በእግር ኳስ ለምትኖርና በስፖርቱ ለምትተነፍስ ከተማ በአንድ ወቅት ከዓለም ምርጦች ጋር ስሙ ይነሳ የነበረ ተጫዋች ወደ እነሱ መምጣቱ ሊመኙት እንኳን ላልደፈሩት ትልቅ ስጦታ እንደተበረከተላቸው ያህል ተሰማቸው። ለአፍታ ያህል ነገሩ የሚሳካ ይመስል ነበር። ያ የድሮ አድሪያኖ ነጸብራቆች ሜዳው ላይ ታዩ ነበር። ተቀናቃኞቹ ያቺ ግራ እግሩ ልክ እንደ AK-47 ነበር የሚያዩት። ነገር ግን የሰው ልጅ አካል ልክ እንደ ልብ ይቅርታ አያደርግም። እድሜው ወደ 30 እየተቃረበ ሲመጣ የዓመታት ድካምና ያልዳነ ስቃይ ተደራርቦበት ጉዳቶች እሱ ካገገመበት ፍጥነት በላይ እየቀደሙ ተከታተሉት። በሀያዎቹ መጀመሪያ ላይ የነበረው የማገገም ብቃት አሁን ላይ የለም። እዚህ ጋር ተመልከት ወንድሜ፣ 2 ቀዶ ጥገናዎች ማድረግ ነበረብኝ። ተመልከት። ከእግር ኳስ እንድሰናበት ካደረጉኝ ምክንያት አንዱ ይህ ነው። ጅማቴን መሳብ ነበረባቸው። ወደ ላይ ይወጣል። በሱ ምትክ ወደ ሜዳ በገባ ቁጥር ከሱ ጋር የሚደራደር የሚመስል የዛለ አካል ተተካ። በጨዋታዎች ላይ የመሰለፍ እድሉ እየቀነሰ መጣ። የሚጫወትባቸው ደቂቃዎችም አጠሩ። ነገር ግን በዚያ የውድድር ቆይታ ውስጥ ያለምንም የክብር ስንብት ጨዋታ፣ ያለምንም የክብር ዘበኛ አሸኛኘት በአንድ ወቅት ክለብ ፕሬዚዳንቶች እንዲቆይላቸው የለመኑት የነበረው ያ ተጫዋች የሮማ ማሊያ ለብሶ የመጨረሻ ጨዋታውን በዝምታ አደረገ። ሲወጣም ስሙን እየጠራ የጮኸ ማንም ደጋፊ አልነበረም። የነበረው ወደ ቤቱ የሚደረግ የበረራ ጉዞ ብቻ ነበር። በአውሮፓ የነበረው የእግር ኳስ ዘመኑም የተዘጋው በታላቅ ድምቀት ሳይሆን በሹክሹክታ ነበር። ግን ደግሞ አብዛኛውን ሰው የሚስተው የታሪኩ ትልቁ ክፍል ይህ ነው። አድሪያኖ እግር ኳስን ትቶ የሄደው ስለወደቀ አልነበረም። እውነት ለመናገርም የኔ ሐሳብ መስማት ከፈለጋችሁ ይህ ሰው ካለ ቦታው ነበር የገባው። እንዴት ካላችሁኝ እንዴት በጣም ጥሩ ጥያቄ ነው። ገና በልጅነት አባትን ወይም እናትን ለማስደሰት ተብሎ የሚደረገውን ነገር መጨረሻው ቀባሪ ነው የሚሆነው። ብዙ የሆሊውድ አክተሮች እንዲሁም አርቲስቶች ወላጆቻቸው የሚጠቀሙባቸው ማሽን ነበር የሆኑት። አንድ ሕፃን መዝፈን ስለቻለ ወይም ትወና ስለቻለ ብቻ የእሱን ፍላጎት መጠየቅ የለብንም ማለት አይደለም። አባቱም ነፍሱን ይማረውና እንደዛ እንዳደረገ ሆኖ ይሰማኛል። የልጁን የእግር ኳስ ብቃት በመጠቀም የራሱን ሕይወት ለማሻሻል የጣረ ይመስለኛል። ምክንያቱም አድሪያኖ ዋንጫዎችን አልፈለገም ነበር። የሳን ሲሮ ስቴዲየም ትልቅ ጩኸትም አልነበረም። እሱ የፈለገው ባስቆጠረው ጎል ብዛት ሳይሆን በራሱ ማንነት ብቻ በሚወዱት ሰዎች ተከቦ በራሱ ማንነት ውስጥ ሰላምና እረፍት ማግኘት ብቻ ነበር። ስለሆነም ያ ቪዲዮ ኢንተርኔት ላይ በታየ ሰዓት የዓለም ሕዝብ እየተሳለቀበት ነበር። የመጥፎ ምሳሌ ማስተማሪያ ታሪክም ተባለ። ብቃቱ አልቆበት የረገፈ ኮከብም ተባለ። ነገር ግን ዓለም ነገሩን የተረዳው በተገላቢጦች ነበር። ያ ቪዲዮ የሚያሳየው ቀደም ሲል ከሰይጣን ጋር በጽኑ የታገለ በአንዳንዶቹ ዙሮች የተሸነፈ በሌሎችም ደግሞ ያሸነፈ እናም በመጨረሻም ከጦርነት ሁሉ ጋር ሙሉ በሙሉ ሰላም የፈጠረ ሰው የሚያሳይ እንጂ። አንዳንድ ሰዎችም አንዳንድ ጊዜ አድሪያኖ እኮ ከነበረበት በላይ መሆን ይችል ነበር ይላሉ።
ምናልባትም አድሪያኖ እንደዛ ያስብ ይሆናል። እናም በዛች ቪዲዮ ውስጥ ከነበሩት ጓደኞቹ አንዱን ስባችሁ ብትጠይቁት የተለየ መልስ ነው የሚሰጣችሁ። መቼም ቢሆን አድሪያኖ ለነሱ ውድቅ ወይም ተሸናፊ አልነበረም። በገዛ ፈቃዱ ወደ ቤት መመለስ የመረጠው ንጉሠ ነገሥቱ። ጫማዎቹ በመደርደሪያው ላይ፣ ሰላሙም እጁ ላይ እንደሆነ አስባለሁ። እናም እስካሁን ድረስ የለፈለፍኩትን ነገር ከተመቻችሁ ኦፍኮርስ ይመቻችኋል። ይህን ቪዲዮ እስካሁን ድረስ ቁጭ ብላችሁ እያያችሁት ከሆነ ላይክ እና ሰብስክራይብ ያላደረጋችሁ ሰዎች አሁኑኑ ላይክ እና ሰብስክራይብ አድርጉ። ቀጣይ ደግሞ አሸይ በሆነ ታሪክ እስክንገናኝ ድረስ ሰላማችሁን ያብዛልኝ። ይህ አዲስ ክሪኤቲቭ ነው።